ሰላም ለእናንተ ይሁን ተመልካቾቻችን። በዚህ ሳምንት ቆይታችን አንድ የውበት መጠበቂያ ቦታን የምናስቃኛችሁናል። ብዙዎቻችን ውበታችንን፣ ጤናችንን ለመጠበቅ የተለያዩ ነገሮችን እናደርጋለን። በከተማችን እንግዲህ ባህላዊ ይዘቱን የጠበቀ የውበት መጠበቂያ ቦታ እንዳለ ሰምተን እዛ ምን አገልግሎቶች አሉ የሚለውን እናስቃኛችኋለን። ፕሮግራሙን በመምራት እኔ ብሩክታይት ብርሃኑ አብራችሁ ቆይታ ማድረግ ይሆናል። አብራችሁን ቆዩ። ጥሩ ነው። እኔ ተጠቅሜ እንዳየሁት ከዚህ በፊት ያው ሰማ ነበረ ወይባ ጭስ በጣም ጥሩ እንደሆነ ከተጠቀምኩ በኋላ ነው ያየሁት። ብዙ ጊዜ ተጠቀምሽ? በወር ሁለቴ ጊዜ ባይኖረኝ ራሱ በወር አንዴ እጠቀማለሁ። ለብዙ ነገር ይጠቅማል። ግን እኔ ወይባ ጭስ ከተጠቀምኩ በኋላ ያለው ስሜት በጣም ጥሩ ስለሆነ ለቆዳዬም በጣም ለውጥ አለው። ቆዳዬ ያለሰልስልኛል። በጣም ብዙ ወዛም ነው። ጭሱን ከተጠቀምሽ በኋላ ለቆዳሽ ላይ ያለው ለውጥ በጣም ጥሩ ነው። ከዛ አንፃር ነው የምጠቀመው። ስለቤቱ በጣም ያው ባለቤቷ በጣም ባለሙያዋ በጣም ነው የምታገለግለን። እኔ ሌላ ቦታ ከዚህ በፊት እዚህ የነበርኩበት የምኖርበት አካባቢ አልነበረም። ለመጠቀም ጅማ ምንሄድ ነበር ሆን ብለን ይሄንን አገልግሎት ለማግኘት አዲስ አበባም ስንሄድ ባገኘነው አጋጣሚ ነው የምንጠቀመው እና በጣም የተለየ ሙያ ነው ያላት። ማሳጅ ስታረግም አገልግሎቱን ስትሰጥም በበቂ ነው ማቴሪያሉን የምናገኘው ቅቤውንም እና በጣም ጥሩ ነው ያየሁት ነገር። በጣም ከዛ አንፃር በጣም ነው የምጠቀመው። ስሜ ረዲታ ብራ ይባላል። የቦንጋ ነዋሪ ነኝ። የካታሪና ወይባ ጭስ ተጠቃሚ ነኝ። ወይባ ጭስ በጣም አሪፍ ነው። እኔ ብዙ ጊዜ ተጠቃሚ ነኝና ወልጄ ስነሳም አራስ ቤት ተጠቀም ነበረ እና በጣም ለማህፀን ለወገብ እኔም ብዙ ጊዜ ወገቤን ያመኝ ነበርና ለዛ በጣም መፍትሄ ሆኖኛል በጣም እና ደግሞ አራስ ቤት ሴት ልጅ ብዙ ጊዜ ወልዳ ስትነሳ ብትጠቀም ብዬ ነው መመክረው። ለምን እኔ በጣም ተጠቃሚ ስለሆንኩኝ አብሶ ለሴት ልጅ ለማጸኗ ምናምን በጣም ቆንጆ ነው፣ ለወገብም ቆንጆ ነው። ለኔ በጣም ብዙ ለውጥ ሰጥቶኛል። ቶሎ ቶሎ ምገባው ለወገቤ ብዬሻለሁ። ወገቤም ብዙ ጊዜ ስለሚያመኝ ስገባ በጣም በቃ መፍትሄ ነው ለወገቤ ጥንካሬ የሆነ በዛ ላይ ደግሞ ሪላክስ ያደርግሻል። በጣም የሆነ ሰውነትሽ ፍትት ይላል። በጣም ደስ ይላል። ባህላዊም ስለሆነ በጣም ደስ የሚል ነገር ነው። እኔ ጠቅሞኛል። በደንብ ተጠቃሚ ነኝ። ለጤና በጣም ጥሩ ነው። በጣም አብሶ በተለይ ከወሊድ በኋላ ላለ ጤና በጣም አሪፍ ነው። ቤቱ በጣም አሪፍ ነው። ገኒ በጣም በቃ ጎበዝ ናት። እንግዳ አቀባበሏ በጣም ጎበዝ ናት። በጣም እዚህ ቤት መጥተሽ እንግዳነት አይሰማሽም። የሆነ በቃ በጣም ተደስተሽ ነው የምትሄጂው። እኔ በጣም ነው በቃ ደስ ነው የሚለኝ እዚህ ስመጣ። እንደ ቤትሽ ነው። ሪላክስ በጣም ፈታ ብለሽ ነው ምንም አትጨናነቂም። በጣም ደስ የሚል ነው። ገኒ በጣም ጥሩ ሰው ናት። ቤተሰባዊነት ነው። እንደ ቤተሰብ ነው። አሁን እዚህ ቤት ስንመጣ እኔ በበኩሌ እንደ ቤተሰብ ነው። በጣም ጥሩ ናት። በቅድሚያ ፈቃደኛ ስለሆንሽ እናመሰግናለን። ራስሽን በማስተዋወቅ እንጀምር። እኔም ቤቴን ለመጎብኘት ስለመጣችሁ በጣም አመሰግናለሁ። ስሜ ገነት አለማየሁ ይባላል። የካታሪና ወይባ ጭስ ባለቤት ነኝ። እና የወይባ ጭስን በቦንጋ ከተማ ለመጀመር እንዴት አሰብሽ? ተወልጄ ያደኩት ወልዲያ ከተማ ነው። ወደ ወሎ አካባቢ ካወቅሽና
በዛ በትዳር ነበር በአጋጣሚ ወደዚህ የመጣሁት አግብቼ። ከዛ ከመጣሁ በኋላ በጎረቤት ምናምን እንደዚህ አራስ ለመጠየቅ ያለውን ነገር ምናምን ሳይ አራስ ቤት አለ እንክብካቤ በጣም አለ፣ ግን ደግሞ ወልደው ከተነሱ በኋላ ወገባቸውን የመታመም ምናምን አብዛኛው ሴቶች ወገባቸውን ያማቸዋልና በዛ አጋጣሚ ሳይ ይሄ እዚህ አካባቢ ይታጠናሉ በጭስ በውሃ ነገር ተፈልተውና፣ ግን እነዚህኞቹ እንጨቶች ሞር የበለጠ ጥቅም አላቸው። ብዙ ጥቅም ስላላቸው በአጋጣሚ ለምን አልጀምረውም እነሱም ይሄን ነገር ቢያዩት እኮ ይጠቅማቸዋል ብዬ አሰብኩኝና እንደዚህ እንትን ጀመርኩኝ። ያልተለመደ ነገር ሆኖ በጣም ደስ ይላል። የወይባ ጭስ ከዘመናዊ ሳሙና ባዝስቲም ከምንላቸው በምን ነው የሚለየው? ከዘመናዊ የሚለየው ይሄኛው እንትን አለው ማለት ራስሽን ያራሳሽ ሁሉም የተፈጥሮ ግብአት ናቸው። ያሉን ማቴሪያሎች በጠቅላላ ሁሉም የተፈጥሮ ናቸውና እንጨቶቹ ለተለያዩ ለመድኃኒትነት ጠቃሚ ናቸው። ለማህፀን ጽዳት፣ ለወገብ በሽታ፣ ለኢንፌክሽን አንዳንዴ በተለያዩ በፓንት እንኳን ሳይቀር የሚመጡ ኢንፌክሽኖች አሉና ለነሱም ይጠቅመናል። በዛ ላይ ቆዳችን ይሄ ረጅም ጊዜ ያማረ እንዲሆን ምናምን ያግዘናል፣ ይረዳናልና ይሄኛው በተፈጥሮ ግብአት ስለሆነ የተለየ ያደርገዋል። ራስሽን እየተንከባከብሽ ምናምን ነው የምታደርጊው፣ እየታከምሽ የምትዋቢበት ነገር ስለሆነ ማለት ነው። ብዙ ጊዜ ሴት ልጅ ከወለደች በኋላ ነው ወይባ ጭስን መታጠን አለባት የሚባለው፣ በሌሎች ላይ ፎከስ አይደረግምና ለምንድን ነው? ከወለደች በኋላ ወይባ ጭስ መታጠን አለባት የሚባለው ትክክል ነው። ግን ደግሞ ላልወለደችም ሴት ማለት እድሜዋ ከ18 ዓመት በላይ ቢሆን እመክራለሁ እንደኔ እና ከ18 ዓመት በላይ ከሆናት ያልወለደችም ሴት መጠቀም ትችላለች። ግን ስትወልድ የበለጠ ትኩረት የምንሰጠው ልክ እንዳልኩሽ ነው። በእኛ አካባቢ አራስ ቤት እንዳለች ሴቶች በየቀኑ ነው ጭስ የምትሞቀው። ያው ጎረቤትም ሁሉም ትኩረታቸው እሷ ላይ ስለሚሆን የተለየ እንክብካቤም ስለሚደረግላት፣ በዛ ላይ ወገቧም ገና አዲስ አራስ በወሊድ ጋር ተያይዞ እንዳልኩሽ የሚመጣ የወገብ በሽታ አለ። ስለዚህ እሱንም ለማከም ሁሉም ሰው ትኩረት እሷ ላይ ስለሚሆን በደንብ የመታጠን እድል ይኖራታል ነው እንጂ ሁሉም ሴቶች መጠቀም አለባቸው። ስለወለደች ስላልወለደች ምናምን ሳይሆን ለሁሉም ሴቶች ነው የሚሆነው። የወይባ ጭስን አንዲት ሴት በምን ያክል ጊዜ መጠቀም አለባት? በወር፣ በሳምንት፣ በአመት በምን ያክል ጊዜ መጠቀም አለባት? እና ደግሞ የወይባ ጭስን እነማን መጠቀም የለባቸውም ብለሽ ታስቢያለሽ? እንደነገርኩሽ ማለት ሴት ልጅ እኛ አካባቢ በወልዲያ ከተማ እንዲሁም በወሎ አካባቢ የተለመደው በየቀኑ ነው ወይባ የሚሞቀው። ምክንያቱም አሁን ለቆዳ ጥራት በጣም ቆንጆ ነው እንደነገርኩሽ እና የቆዳ ጥራቱን ለውጥ የምታይበት በየቀኑ ስትሞቂ ነው። በየቀኑ ያለውን ነገር ነው ማለት የወገብ በሽታን በአንድ ቀን ሞቀሽ ምናምን ስትወጪ ለውጡን በደንብ ታይበታለሽ። ይሄኛውንም አታይበትም ማለት አይደለም። ሞቀሽ ስትጨርሺ ሰውነትሽ ይለሰልሳል። በጣም ራስሽን እንድትወጁ ነው የምትሆኚው። ሞቀሽ ታያዋለሽ እና ቀኑ በየቀኑ ቢሆን ጥሩ ነው። ግን አሁን ኪስሽን የሚያማከለ እንደዚህ አይነት ቦታ ሲሆን ደግሞ በሳምንት ወይም ደግሞ በ15 ቀን በቃ አለፈ ከተባለ በወር አንዴ ቢጠቀሙት እመክራለሁ። መጠቀም የሌለባቸው ሰዎች ብዬ የማስበው ጫቱ ያው በባህሪው የማጨናነቅ እንደዚህ እንትን ስላለው ከአቅም በላይ ልብ ድካም ያለባቸው ሰዎችና ደም ግፊት ላለባቸው ሰዎች፣ ነፍሰ ጡር የሆኑ ሴቶች አልመክርም። መጠቀም አይችሉም። እነዚህ ሰዎች ወይባ ጭስ መጠቀም አይችሉም እና ያው ከ18 ዓመት የሆኑ ህጻናቶች አይጠቀሙት። እሺ እንግዲህ እንዳየነው የወይባ ጭስን ለመጠቀም ብዙ ግብአቶች ያስፈልጋሉ እና እነዛን ግብአቶች ከየት ነው የምታመጫቸው? እንጨቶቹን ማስመጣው እንደነገርኩሽ እኔ የዛ አካባቢ ልጅ ነኝ። ከዛ ነው ማመጣው፣ ከደሴና ከወልዲያ ነው ማስመጣው። ይልኩልኛል ከወሎ ማለት ነው። ከዛ ነው ማስመጣቸው እንጨቶቹን። እንግዲህ የሚመለከቱን ተመልካቾች እርግጠኛ ነኝ የዋጋው ነገር ሲምል ጥያቄ ላይ ያነሱ ይችላሉ እና ዋጋውን ብትጠቅሽልን። ዋጋችን ተመጣጣኝ ነው ማለት ከሚጠቀሙት ግብአት አንጻር ከሁሉም ነገር አንጻር ዋጋችን ተመጣጣኝ ነው። መተው የሚያገኙት አሁን ዋጋ እንዲህ ነው ብለሽ መተው የሚጠቀሙት ነገሮች አሉ ከጭሱ በተጨማሪና ዋጋችን ተመጣጣኝ ነው። መተው ቢያዩት ብዬ በክራለሁ። መምጣት ቢፈልጉ ቦታው የት ይገኛል? የአደባባይ ያለው መስጊዱ ጋር
ወደ ታች ወረድ ብሎ ሮቦት አጸደ ህጻናት አለ ካቶሊክ ቸርች እዛ ፊት ለፊት ያገኙናል። ገኒ እንግዲህ ፍቃደኛ ሆነሽ እዚህ መተን በአማረ ሁኔታ ስላስተናገርሽን በጣም እናመሰግናለን። እኔም በጣም አመሰግናለሁ እዚህ ድረስ ልትጠይቁኝ ስለመጣችሁና ስራዬን ልትጎበኙልኝ ስለመጣችሁ በጣም አመሰግናለሁ። ተመልካቾቻችን በዛሬው ዝግጅታችን ካቲላና የወይባ ጭስ ተገኝተን ቤቱ ምን ምን አገልግሎቶች አሉ የሚለውን ያስጎበኘውበት ዝግጅት እስካሁን የተከታተላችሁትን ይመስላል። ፕሮግራሙን በመምራት እኔ ብሩክታይት ብርሃኑና በካሜራ በኩል ደግሞ አቤል ተስፋዬ አብረናችሁ ቆይታ አድርገናል። በቀጣይ ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ሰላም ቆዩልን።